ሃይማኖት ብትኖሩ ራሳችሁን መርምሩ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ የሰበሰበን እግዚአብሔር አምላካችን የተመሰገነ ይሁን። በሃይማኖት ብትኖሩ ራሳችሁን መርምሩ። ይህን ቃል የተናገረው ታላቁ ሐዋርያ ቅዱስ ጳውሎስ ነው። ሃይማኖት አለኝ ብሎ ማውራቱ ብቻ አይጠቅምም። እኔ የሃይማኖት ሰው ነኝ ብሎ መናገሩ አይጠቅምም። አንድ ሰው የሃይማኖት ሰው ለመሆኑና ላለመሆኑ ራሱን መመርመር አለበት። ሰውነቱን መፈተን አለበት። ለመሆኑ ወደ ሐኪም ቤት እየሄድን እንመረመራለን በሽታችንን ለማወቅ። ይሄ በስጋችን ነው። በመንፈሳዊ ሕይወታችን ግን ሞክረነው አናውቅም። በባዶ ሕይወት የሃይማኖት ሰው መባል የለም። ክርስትና የሚኖሩት ኑሮ እንጂ የሚያወሩት ወሬ አይደለም። ያለ ሃይማኖት ደግሞ ደስ ማሰኘት አይቻልም። በዕብራውያን 11 ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም። ያለ ሃይማኖት እግዚአብሔርን ማገልገል አይቻልም። ያለ ሃይማኖት የእግዚአብሔር ሰው ሆኖ መገኘት አይታሰብም። ወደ እግዚአብሔር የሚመጣ ሁሉ እግዚአብሔር እንዳለ ለሚፈልጉት ሰዎች ዋጋቸውን እንደሚሰጣቸው ያምን ዘንድ ይገባዋል። ይህ ምን ማለት ነው? በሕግ በአምልኮ ወደ እግዚአብሔር የሚቀርቡ ሁሉ እግዚአብሔር እንደተናገረ፣ እግዚአብሔር ተስፋ እንደሰጠ፣ እግዚአብሔር በሕግ በአምልኮ ወደ እርሱ ቀርበው ለሚያገለግሉት ሰዎች ዋጋቸውን፣ ደሞዛቸውን፣ የዘላለምን ሕይወት የማታልፍ ርስት መንግሥተ ሰማያትን እንደሚሰጣቸው ያምን ዘንድ ይገባዋል ይላል። የእምነት ደረጃዎች አሉ። የእምነት አይነቶች አሉ። በእግዚአብሔር ቃል ተመርምረን ተመዝነን ተፈትነን ስንታይ በአፍማ ሁሉ የሃይማኖት ሰው ነው ከኔ ጀምሮ። በሕይወት ሲታይ የእምነት ደረጃዎች አሉ። የእምነት አይነቶች አሉ። ከየትኛው ነን እኛ? ከየትኛው ነን? በእኔ ውስጥ ያለው እምነት ምን ይመስላል የሚለውን እንድንመረምር ማለት ነው። አንደኛ ጀማሪ አዲስ ክርስቲያን መንፈሳዊ ሕይወትን የጀመሩ ሰዎች ምን ይመስላሉ? ጀማሪዎች በጣም ፈጣኖች ናቸው፣ ችኩሎች ናቸው። ሁሉን እንያዘው፣ ሁሉን እንጨብጠው ይላሉ። በመንፈሳዊ ሕይወት በአንድ ጊዜ ይግላሉ፣ በአንድ ጊዜ ላይ ይደርሳሉ።
እንደ ጀማሪ የሚጾም የለም። እስከ ምሽቱ 1 ሰዓት ነው። እንደ ጀማሪ የሚጸልይ የለም። ውዳሴ ማርያምን፣ መልካ መልኩን፣ ዳዊቱን ሌሊት 8 ሰዓት የተነሳ ያነገዋል። ዳዊት አንግቶ ነው የሚዞረው። ስግደት እንደ ጀማሪ የሚሰግድ የለም። ወዙ እስኪንጠፈጠፍ ድረስ ይሰግዳል። ቅዱሳን መካናትን እንደ ጀማሪ የሚሳለም የለም። ቅዱስ ቁርባንን እንደ ጀማሪ የሚቆርብ የለም። በጣም ይፈጥናሉ። ነጠላ አለባበስን እንደ ጀማሪ የሚያውቅበት የለም። በቤተ ክርስቲያን ብቻ አይደለም፣ ቸግሮት እንጂ ትምህርት ቤትም ሲሄድ ቢለብስ ደስ ይለዋል። ቅር እያለው ነው። ጀማሪ ክርስቲያን ከጳጳስ በላይ ነው ይባላል። ይሄ መጥፎ ነው ማለት አይደለም። ችግሩ የጀማሪዎች እድገት ወደ ላይ ሳይሆን ቁልቁል እንደ ካሮት ነው። እስከ ምሽቱ 1 ሰዓት ይጾም የነበረ በ6 ሰዓት ምሳ የሚበላውን ሰው እንደ እርኩስ ይመለከት የነበረ፣ የማይጾሙትን ሰዎች ይጸየፍ የነበረ እየቀነሰ እየላላ እየቀዘቀዘ ይሄድና አልጋው ላይ ተኝቶ በውዳዴ ጾም እማዬ ቁርስ የሚል ይሆናል። ይህ የጀማሪዎች ጠባይ ነው። ጸሎትን ቅድም እንዳልኋችሁ ያ ሁሉ እንዳልተጸለየ፣ ያ ሁሉ እንዳልተደገመ፣ ለሀገር የሚበቃ ለኛ ሁሉ የሚተርፍ ጸሎት እንዳልነበረ ቀስ ብሎ ዳዊትን ሲቀንሰው፣ ቀስ ብሎ ከመልኩ አንዱን ሲቀንሰው መጨረሻ ላይ አቡነ ዘበሰማያት እንኳን የማይደግም ይሆናል። ተመልከቱ። ስግደትም እንደዛ እንዳልሰገደ ነገር ዓለሙን ትቶ ምናልባት ኳስ ሜዳ ይገኝ ይሆናል ሰውነቱን ሲያሟሙቅ። ምን ነው የትኛው ክለብ ገባ ሲባል ስፖርት ለጤና ይላል። ስግደቱ ይቀራል። አስራት አውጣ ሲባል ሙሉ ደሞዝን ካልሰጠው ብሎ ያስቸግር የነበረ 5 ሳንቲ 10 ሳንቲ ለኔ ቢጤ የሚያሳዝነው ሰው ይሆናል። 10 ሳንቲ መስውቶ ታክሲ ውስጥ ሲገባ የ40 ሳንቲ መንገድ ክፈል ሲለው ወያላው ድንገት 30 ሳንቲ ሆኖ ቅድም እኮ ለዘይኔ ቢጤ ባልሰጠው ነው ብር አልዘረዝርም ነበረ የሚል ይሆናል። ከዚህ አንፃር የኛ ህይወት ምን ይመስላል? የኛ ህይወት ምን ይመስላል? ድሮ ከዓመት እስከ ዓመት ያስቀድስ የነበረ በበዓላት በአበይት በዓላት እንኳን ተኝቶ ነው የሚያረፍደው። ሌላ ጊዜ እኮ ሌሊት እንድትቀሰቅሽኝ እማዬ 6 ሰዓት እንድትቀሰቅሽኝ ቤተክርስቲያን ሄዳለሁ ይላል። 6 ሰዓት ራሱ ብንም ይላል። ኧረ ተው ሌሊት ነው ጅብ ይበላሃል፣ ማጅራት መቼ ይመታሃል ሲባል እሺ ትንሽ ልተኛ ይልና ለ7 ሰዓት ይባንናል። ብቻ 4-5 ባኖ ሌሊት ቤተክርስቲያን ሄደ ነበር። ወፍ ሲንጫጫ እናቱ ልጅ ተነስ ቤተክርስቲያን ሄድ፣ ቆይ እማዬ ትንሽ ይላል፣ ትንሽ ልተኛ ተኝ የሚል ይሆናል። ከዛ በኋላ ይደርብለታል፣ እንቅልፍ ይለዋል። አልደረሰባችሁም እንደኔ ይተኛል። ከቅዳሴ በኋላ እቱ ሲባል እሱ ይመጣል። ቀልድ ይጀምራል፣ ፌዝ ይጀምራል።
ምን አሁን ነው እንደምትመጣው የወደቀ ዕቃ ለማንሳት ነው ይላል። እስከዚህ ድረስ ነው። እኔና እናንተ ስንቱን ጀምረን ስንቱን ትተነዋል። እንዳጀማመራችን ነው ወይ? ለምን እንዲሆነ አጀማመሩን ስላላወቅንበት ነው። ክርስትና እንደው ዘለው ቆጥ ላይ የሚወጡት ህይወት ሳይሆን ቀስ በቀስ እያደጉ እየጎለመሱ የሚኖሩት ህይወት ነው። ድሮ ትምህርት ቤት ተረቶቻችን የሚባል አንድ መጽሐፍ ነበር፣ ታሪክና ምሳሌ እንዲህ አይነት ነገር። ምን ይላል? ሰኞ ተጸነስኩ፣ ማክሰኞ ተወለድኩ፣ ረቡዕ ክርስትና ተነሳው፣ ሐሙስ እንጨት ሰበራ ሄድኩ። ክርስትናችን እንዲሆን አስቸገረን። ክርስትናችን እንዲሆን አስቸገረን። ስለዚህ እንደው ደርሰን ዳዊት ደጋሚዎች ነን ከማለታችን በፊት እስቲ ጠዋት ማታ ለአንደበታችን አቡነ ዘበሰማያት እናስለምደው። እስቲ ጠዋት ስንነሳ አቡነ ዘበሰማያት፣ ማታ ስንተኛ አቡነ ዘበሰማያት። ይበቃል። ይሄ ይበቃል። ይሄ ከተዋሃደን ይሄ ከተስማማን በኋላ ጸሎተ ሃይማኖትን እንጨምርበት። ለስንት ጊዜ እስኪ ዋሃደን? ለምን አመት አይሆንም? ለምን 2 አመት አይሆንም? እግዚአብሔር አነሳ አይል። እግዚአብሔር አነሳ አይል። ደርሰን ከምንገበዝ ይሄ ከተዋሃደን በኋላ የዕለት ውዳሴ ማርያም፣ የወድ ጽዋን፣ አንቀጸ ብርሃን እንዲህ እያሳደግነው ልንሄድ ያስፈልጋል። ጾምን ከሆነ ዕለቱን መተን ከምሽቱ 1 ሰዓት በቀር አልቀምስም ከማለት እስቲ መጀመሪያ ስጋውን ቅቤውን መተው ሰውነታችን ይልመደው። ሰውነታችን ይልመደው። ግድ የለም በጠዋት ቁርሳችንን ቢሆን እንብላ። እቺን ምክንያት አግኝታችሁ ደግሞ አደራችሁ ለጀማሪዎች ነው። ለጀማሪዎች ነው። ወጥቶ ከመውረድ ቀስ በቀስ መውጣት ይሻላል። ያንን ከተለማመድ ነው በኋላ እስከ 3 እስከ 4 እስከ 5 እስከ 6 እያል እንደተሰጠን ጸጋ ልናሳድገው ያስፈልጋል። ሌላም ነገር የጀማሪዎች ጠባይ ምንድነው? ትዕቢት፣ ግብዝነት፣ ሌላውን መናቅ፣ ሌላውን መጸየፍ። አሁን ብዙ ዱርዮች የሆኑ ወገኖቻችን አሉ። እነዛ ላይ በቃ እንደ አጋንንት ጭፍራዎች ማየት። ለምን? እኛ በቅተናል ማለት ነው። ሴተኛ ዳሪዎችን ስናይ በቃ መጸየፍ፣ እንደ ርኩስ ማየት። ይሄ ጀማሪዎች ጠባይ ነው። ግን ከዱርዮች እንሻላለን? ከሴተኛ ዳሪዎች እንሻላለን? ለሃይማኖታቸው እኮ የሚቀኑ ዱርዮቹ ናቸው። ምግባር ጎደላቸው እንጂ የሚያስተምራቸው፣ የሚመክራቸው፣ የሚገስጻቸው አጥተው እንጂ ከኛ ይሻላሉ። አሳምረው ከኛ ይበልጣሉ። ለዚህ ቤተክርስቲያን በመቆርቆር ቦንኬ መጣ ሲባል ፖስተር ሲቀዱ የነበሩት እኮ እነሱ ናቸው። ሊስትሯቸውን ጥለው ድሪቷቸውን ጥለው እንዴት ጃንሜዳ፣ እንዴት መስቀል አደባባይ አያችሁ፣ ቀድሞ የሚደርሱ እነሱ ናቸው። እኛሳ ሴተኛ ዳሪዎችስ እነሱ ጋር ያለ ፈሪሃ እግዚአብሔር እኛ ጋር አለ? ወደ እግዚአብሔር ቤት እኮ አይገቡም። እስቲ ተመልከቷቸው። ከውጭ ተሳልመው አፈሩን ልሰው ይሄዳሉ። እኔ ርኩስ ነኝ ይላሉ። ከወንድ ጋር አድርጌ 10 ወንድ ሳፈራርቅ የነበርኩ ወደ ታቦቱ እንዴት እቀርባለሁ ብለው አፈሩን ልሰው ይመለሳሉ። ፈሪሃ እግዚአብሔር ተመልከቱ። እኛ እኮ ታቦቱን እየሸጥን ነው። እኛ ታቦቱን እየሸጥን ነው።
እነሱ ግን ፈሪሃ እግዚአብሔር ስላላቸው ወደ ታቦቱ አይቀርቡም። የንግስም ቀን ውጭ አስፋልት ላይ ቆመው ይላሉ። ጠራቸዋል ደግሞ እግዚአብሔር መግደላዊት ማርያምን ከዝሙት መንደር ያወጣ አምላክ ያወጣቸዋል። ይብላኝ ለኛ ወደ ዝሙት መንደር ለምንመለሰው፣ ወደ ዝሙት መንደር ለምንገሰግሰው። አሁን እኮ እኛ ሊፕስቲክ ተቀብታ አንዷን ሴት ብናያት ሱሪ ለብሳ አቤት ስንጸየፋት ምን ይቺ እንላታለን። ይሄ የጀማሪዎች ጠባይ ነው፣ የጀማሪዎች ጠባይ ነው። በእኛ ይብሳል አደራችሁ። ነገ ግን 99 ዲግሪ ሴንቲግሬድ እንዳልደረስን በመንፈሳዊ ሕይወት እንደ ካሮት ቁልቁል ስናድግ ከዜሮ በታች እንወርድና እንኳን ከንፈራችንን አፍንጫችንንም ካልተቀባን ብለን ነው የምናስቸግረው። ሱሪ ለብሰው የነበሩትን ስንጸየፍ እንዳልነበረ በቁምጣ ምን ሄድ ሰዎች ነው የምንሆነው። ወገኖች ቅዱሳን አባቶች ለኃጢአተኞች ያለቅሱ ነበር፣ ለበደለኞች ያለቅሱ ነበር። እግዚአብሔር እስኪገረም ድረስ፣ እግዚአብሔር እስኪደነቅ ድረስ ነብዩ ሳሙኤል ስለ ሳኦል ኃጢአት ያለቅስ ነበር። አንተ ሳሙኤል አቤት ስለ ሳኦል ኃጢአት የምታለቅሰው እስከመቼ ነው? ተመልከቱ። እንዲህ ሊሆን ነው የሚያስፈልገው እንጂ እንደው ደርሰን ፈራጆች አንሆን። ትዕቢትን ያጠቃቸዋል። እንደውም ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይ ለጀማሪዎች ክህነት አይገባም ማለት፣ ለጀማሪዎች ስልጣነ ክህነት አይገባም፣ በዲያብሎስ አሽክላ ተይዘው ይወድቃሉ፣ በትዕቢት ይወድቃሉ ብሏልና። እንግዲህ በሃይማኖት ብትኖሩ ራሳችሁን መርምሩ ብሏልና ከዚህ አንፃር ራሳችንን ልንመረምር፣ ሰውነታችንን ልንፈትን ያስፈልጋል። ሁለተኛው እምነት የጎደላቸው ሰዎች እምነት አለን ይላሉ፣ ግን እምነት የጎደላቸው ናቸው። ጎደሎ ነገር ደግሞ ጥሩ አይደለም። በገጠር ሰነፍ ሴት ምን ታደርጋለች? ጉልበቱ እያለ ገና ለገና ስንፍና ይጫጫናትና አሁን በዚህ ስራ ሙሉ ተሸክሜ ይሄን ሁሉ መንገድ ትላለች። አስቀድማ ትዘንፋለች፣ ጎደሎ ታደርገዋለች። ውሃውን ጎደሎ አድርጋ ተሸክማ ስትሄድ ምንድን ነው የሚሆነው? እስቲ ንገሩኝ። እየተንቦጫቦጨ ውሃው ፈሶ እርሷም በስሳ ባዶዋን ነው ተቤት የምትደርሰው። ጎደሎ እምነትም እንዲሁ ነው። ጎደሎ እምነትም እንዲሁ ነው። ይንቦጫቦጫል። ችግር ሲመጣ፣ ፈተና ሲመጣ፣ መከራ ሲጸና ይንቦጫቦጫል። ቀጥ ብለን እንዳንሄድ ያስቸግረናል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ብዙ ጊዜ ተናግሯቸው ነበረ። በማቴዎስ 6 ከቁጥር 28 እስከ 30፣ ሉቃስ 12 ቁጥር 28 ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። የሰማይ አዕዋፋትን ተመልከቱ፣ አይዘሩም፣ አያጭዱም፣ ወደ ጎተራም አይከቱም፣ ነገር ግን የሰማይ አባታችሁ ይመግባቸዋል። ስለ ልብስም አትጨነቁ። የሜዳ አበቦችን ተመልከቱ፣ አይፈትሉም፣ ወደ ሸማ ሰሪ ቤት አይሄዱም፣ ሰለሞን እንኳን በክብሩ ከእነርሱ እንዳንዱ አልለበሰም። እናንተ ታዲያ ምንድን ነው የምትጨነቁት አላቸው። ሁሉም ነገር ትታችሁ በመምጣታችሁ እንደ ሁሉም ነገር ትተን መጥተናል። እንደው የወደፊት የእንጀራችን ጉዳይ እንዴት ነው? ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን ብላችሁ ለምንድን ነው የምትጨነቁት? ይሄንን ሁሉማ አህዛብም ይፈልጋሉ፣ አህዛብም ይፈልጋሉ። እናንተ እምነት የጎደላችሁ
ይህንንማ አሕዛብም ይፈልጋሉ። ተመልከቱ፣ እምነት የጎደላቸው አላቸው። አሕዛብ ስለሚበሉት ይጨነቃሉ፣ አሕዛብ ስለሚጠጡት ይጨነቃሉ፣ አሕዛብ ስለሚለብሱት ይጨነቃሉ። እናንተም እንደ አሕዛብ የምትጨነቁ ከሆነ ይህ የእምነት መጉደል ነው አላቸው። ከሰማይ አዕዋፋት አትበልጡም እናንተ? በሥላሴ መልክ አርአያና ምሳሌ የተፈጠራችሁ እናንተ ከወፎች አትበልጡም? አሁን ታይተው ጠውልገው ትቢያ ከሚሆኑ አበቦች አትበልጡም? አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። መንግሥቱን ብሎ ሃይማኖትን፣ ጽድቁን ብሎ ምግባርን፣ አስቀድማችሁ ሃይማኖትን ከምግባር አስተባብሩ፣ ሌላ ሁሉ ይጨመርላችኋል ማለት በእራት ላይ ዳረጎት እንዲጨመር የዚህ ዓለም ነገር እንደ ዳረጎት ይጨመርላችኋል ማለት ነው። መንግሥቱን ብሎ ልጅነትን፣ የማ ልጆች ነን እኛ? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን በሉ እስቲ። የማ ልጆች ናችሁ? የእግዚአብሔር ልጆች ነን ነው። መንግሥቱን ብሎ ልጅነትን፣ ጽድቁን ብሎ መንግሥተ ሰማያትን፣ አስቀድማችሁ ልጅነትን መንግሥተ ሰማያትን ፈልጉ። የዚህ ዓለም ነገር ትርፍ ነው፣ ትርፍ ነገር ነው፣ መሰረታዊ ነገር አይደለም፣ እንደ ዳረጎት ይጨመርላችኋል ብሏል። አሁን እኛን የቀን እረፍት የከለከለን፣ የሌሊት እንቅልፍ የከለከለን ምንድነው? የመብል የመጠጥ ነገር አይደለም፣ የልብስ ነገር አይደለም። እንዲህ አይነት ምግብ በልቼ፣ እንዲህ አይነት መጠጥ ጠጥቼ፣ እንዲህ አይነት ልብስ ለብሼ ይህ እኮ ነው የሚያስጨንቀን። ይርማቸዋል። ወላጆቻችን ስለሚበሉት፣ ስለሚጠጡት፣ ስለሚለብሱት ተጨንቀው አያውቁ። ቃላቸው እንኳን መጽሐፍ ቅዱስ ነው የወላጆቻችን። ዕውራ ሞራ የሚቀልብ አምላክ አለ። ምንድነው? እምነት ነው። ወደ አክሱም በእግራቸው ሲሄዱ፣ ወደ ላሊበላ በእግራቸው ሲሄዱ፣ በካቻ ማለት አይደለም። የኛ ጉዞ የቱሪስት ጉዞ ነው ዛሬ። የወላጆቻችን የእምነት ጉዞ ሲሄዱ እኮ ዳቦ ቆሎ እንኳን መቁረጥ ከቻሉ ይቆርጣሉ። ዳቦ ቆሎ መያዝ ካልቻሉ አልቻሉም፣ በቃ ይሄዳሉ። ምን እንበላለን? የለም። ምን እንጠጣለን? የለም። እየዘመሩ እልል እያሉ ስሟ ስንቅ ነው የእመቤቴ እያሉ። አዎ ስሟ እንጀራ ነው፣ ስሟ ውሃ ነው፣ ስሟ ልብስ ነው፣ ስሟ ስንቅ ነው የእመቤቴ። አንድ ፍኝ ሽንብራ አናስቆን ከቤቴ። እንዲህ ነው እምነት ያልጎደላቸው ሰዎች፣ እንዲህ ነው። ዛሬ ብዙዎቻችን ማድረግ የማይገባንን ነገር እናደርጋለን። የትም ይሁን የት ምን ነው እንጀራዬ ነው ምን ላድርግ አይደለም? እንጀራዬ ነው ምን ላድርግ። ጎመን በጤና ይህችን እንጀራዬን ያጣሁ እንደሆነስ የእምነት መጉደል ነው። ጌታችን ምን አለ? አትጠራጠሩ፣ አትወላውሉ፣ ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል ብሏልና የእምነት ሰዎች መሆን ይጠበቅብናል። ማቴዎስ 16 ቁጥር 8 ላይ ደቀ መዛሙርቱ እንጀራ መያዝ ረሱ፣ ተጨነቁ። ይገርማቸዋል። እሱ ዝም ብሎ ያስተምራል። ኋላ ጉባኤው ሲበተን ሰው ወደ የቤቱ ሄዶ ይበላል። እኛስ ምን ልንበላ ነው? እንጀራ በከረጢታችን አልያዝም ብሎ ይጨነቃሉ። የባህሪ አምላክ ነውና ጌታችን ልባቸው ያሰበው ኩላሊታቸው ያጤሰውን አውቆ ከጻፎችና ከፈሪሳውያን እርሾ ተጠበቁ አላቸው። ምን ማለቱ ነው? እኛ አልያዝንም፣ የጻፎችና የፈሪሳውያንን እንጀራ አትብሉ ማለቱ ነው? ይሄ ሰውዬ በረሃብ ሊገድል ነው እንዴ? እንዴት ነው ብሎ አሰቡ። እናንተ እምነት የጎደላችሁ አታስተውሉ። ጎደሎ እምነት ስለሆነ ተንቦጫቦጨች። ተመልከቱ፣ እንጀራ ስለሌለ ቦጭ አለች። ይህ ማለት ነው እናንተ እምነት የጎደላችሁ አታስተውሉ። 5 እንጀራ ተባርኮ ስንት ሰው ነው የተመገበው አላቸው። ጌታ ሆይ 5000
ስንት መሶብ ተነሳ አላቸው። 12 መሶብ። 7 እንጀራ ተባርኮ ስንት ሰው ተመገበ? ያው ሴቶችና ህፃናት ሳይቆጠሩ 4000 ነው አሉት። ስንት ቅርጫት አነሳችሁ? 7። ተመልከቱ። በዚህ ጊዜ ለካስ ስለ እንጀራ አልተናገረንም። ከጻፎችና ከፈሪሳውያን እርሾ ሲል ትምህርት፣ ክፉ ትምህርት፣ የሚያጠራጥር ትምህርት፣ የሚያስክር ትምህርት ተጠበቁ ማለቱ ነው ወገኖቼ። እምነትን የሚያጠራጥር እምነትን የሚያጎድል ክፉ ትምህርት አለ። ዛሬም ብዙ ጻፎች አሉ፣ ብዙ ፈሪሳውያን አሉ። ልንጠበቅ ያስፈልጋል። አያችሁ፣ ብዙም ጊዜ ይጨንቀናል። ደሞዜ ትንሽ ናት፣ እንዴት አድርጌ አብቃቀዋለሁ? ስንት ጭንቅ አለ እኮ ወገኖቼ። እንዴት አድርጌ ለወር አደርሰዋለሁ? እንደ ጫማዬም አልቋል። እያሰፋው ነው ማደርገው፣ ተንሻፋል። ሰው ፊት መቆም አሳፈረኝ። እንዴት አድርጌ አቀናንሽ እንደ አንድ ጫማ ገዛለሁ? ልብሴም ላይ አለቀ። ልጆቼን በምን ላሳድግ? አቤት ጭንቀት፣ አቤት ጭንቀት። እያንዳንዱ ጎጆ ሲገባ ግን የሰው ጭንቀት የሰው ችግር የማይሰማን ፍጡሮች ነን እኔና እናንተ እንጂ ስንት የሚያሳዝን ነገር አለ መሰላችሁ። 10-12 ልጆች ተወልደው የሚተኙበት የለ፣ የሚለብሱበት የለ። ከትምህርት ቤት ሲሄዱ እያለቀሱ ቁርስ የለም ተብሎ እያለቀሱ ባዷቸውን ሲመለሱ ምሳ የለም ወይ ደረቅ ዳቦ ግማሹ። ስንት ጭንቅ አለ መሰላችሁ። ይህን መሸከም አቅቷቸው እኮ ከሀገር በብር ብለው የጠፉ ሰዎች አሉ። መርዝ ጠጥተው የሞቱ ሰዎች አሉ። መጠጥ እየጠጡ የሚያብዱ ሰዎች አሉ። በገመድ የሚንጠለጠሉ ሰዎች አሉ። የእምነት መጉደል እኛም ጋር አለ። ስለዚህ 5 እንጀራ የባረከ አምላክ እኮ የኛ አምላክ ነው። የማን አምላክ መሰላችሁ? የኛ አምላክ ነው። ደሞዛችን ለምን 50 ብር አይሆንም? ይባርከዋል፣ ያትረፈርፈዋል። ከኛ ተርፎ ይገርመኛል። ጥሩ ደሞዝ አለን የምንባል ሰዎች ዝክር አናዘክርም። እናቶቻችን ቅጠል ሸጠው ጠላና አረቄ ሽጠው 3-4 ጽዋ ይጠጣሉ። ብል ያለ ድግስ ይደግሳሉ። ከየት መጣ? 5 እንጀራ የባረከ አምላክ ነው የባረከላቸው። ስለዚህ ወገኖቼ የእምነት ሰዎች እንሆን። እምነት አለኝ ብቻ እኔ አስቀድሳለሁ፣ እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ ሰባኪ ነኝ፣ እኔ ዘማሪ ነኝ፣ እኔ ኦርቶዶክሳዊ ነኝ ወሬ አይደለም። የእምነት ሰዎች እንሆን። በሃይማኖት መኖር አለመኖራችንን ራሳችንን እንመርምረው፣ ራሳችንን እንፈትነው። ይሄ ነው የሚያስፈልገው። ተመልከቱ፣ ያው ህፃናት የሚበሉት ሳይቆጠር፣ ሴቶች የሚበሉት ሳይቆጠር ለምን ሴቶች አልተቆጠሩ? አባቶቻችንን እንጠይቅ፣ መጽሐፍትን እንጠይቅ። እንትን ብትጠይቁት አያውቅም፣ ይሄ ያውቃል። መጽሐፍ ቅዱስ ነው ያውቃል። እንደ 20-30 ጥቅስ በቃሉ አጥንቶ ተጠጠጠ እንደ ክላሽ ጥይት ሲንጣጣ እንደ አዋቂ እንዳይመስላችሁ። አዋቂስ አባቶቻችን ናቸው። ትርጓሜውን ያስተማሩ፣ ትርጓሜ መጽሐፍትን ያስተማሩ። ሴቶች ያልተቆጠሩበት ምክንያት አሉ አባቶቻችን። ሴቶች በአደባባይ ሲበሉ ያፍራሉ፣ ይቅለሰለሳሉ፣ እንደ ዳር ነው የሚሉት፣ እንደበሉ አይቆጠሩም ተባለ። በማድ ቤት ግን ያሳምሩበታል። ህፃናት ደግሞ ያልተቆጠሩበት ምክንያት ህፃናት ከሚበሉት የሚፈረፍሩት ይበልጣልና እንደበሉ አልተቆጠረላቸው። ስለዚህ የእንጀራ ነገር አያሳስበን። አሁን እኛ ጉዞ ስንሄድ እንደ በኪሴ ያስኩት ገንዘብ ይበቃኛል ለቁርሴ፣ ለምሳሌ ለራቴ። አንዳንዱ ደግሞ ምን ስንቀርበስኩ የትራንስፖርት ብቻ ነው የቻሉኝ እንደምን ይበላለሁ እንደ ላሊበላ ሄጄ ግሸን ሄጄ በቃ ያቺ ጎዶሎ እምነት ተንቦጫቦጨች። እዚህም ጋር ተንቦጫቦጨች። በጣም በፍርሃት ተውጧል፣ በፍርሃት ተከበዋል።
ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ባህርን እንደ የብስ እየተረገጠ መጣ። በዘባነ ባህር ላይ መንፈስ ምትሃት የሚያው መሰላቸውና ተጫጫሁ። የፍርሃት ጩኸት ተጫጫሁ። አይዟችሁ እኔ ነኝ አላቸው። አምላካችን አይዟችሁ ይበለን እኛንም። አዎ ብዙ የምንፈራው ነገር አለ። ውሸታችንን ነው እንጂ ፈሪዎች ነን። ብዙ የምንጨነቅበት ነገር አለ። እንደ አካኪ ዘራፍ የሚለው ውሸት ነው። አዎ ልባችን በፍርሃት የተሞላ ነው። እቺ ምላሳችን አላርፍ ብላ ትናገራለች እንጂ እሷ ተናግራ እዳው ለኔ ነው አለ ራስ። ምላስ ትናገራለች፣ እዳው ለኔ ነው አለ ራስ። ስለሚፈነከት ነው። አዎ ስለዚህ አይዟችሁ ይበለን እሱ። እሱ ነው አይዟችሁ ሲለን እሱ ቃሉ ያረጋጋል። ቃሉ ያጽናናል። ስምዖን ጴጥሮስ ደስ አለው። ችኩል ይላል ስምዖን ጴጥሮስ በጠባዩ። ታዲያ ጌታ ሆይ አንተ ከሆንክስ እዘዘኝ፣ ወደ አንተ እመጣለሁ አለው። እንቸገረኝ እኔና አለው። ጉዞ ጀመረ። ሲጀምር ነፋሱን አየው። ባህሩን ሲገስጸው፣ ባህሩን ሲያናውጠው አየና ምን አቀበጠኝ አለ። ምን አቀበጠኝ? እስቲ አርፌ እንደ ወንድሞቼ ልቀመጥስ? የነፋሱን ኃይል አይቶ እኮ ነው። አያችሁ እንግዲህ ጥርጥር መጣ። እቺ ጎዶሎ እምነት ተንቦጫቦጨች። ለዛ እንደ ጎዶሎ እንስራ ማለት ነው። እየሰመጠ ሲሄድ አለ ጌታ ሆይ አድነኝ እንጂ አለው። አንተ እምነት የጎደለ ለምን ተጠራጠርክ አለው። ለምን ተጠራጠርክ? ጉዞ ጀምሮ በመጠራጠር ለምን ጉዞውን ጀመርኩ ነው እኮ ያለው ያሰኘው ስምዖን ጴጥሮስ። ዛሬም ፈተና አለ። ይቺ ቤተ ክርስቲያን ፈተና ተለይቷት አያውቅም። 40 ዘመን በዮዲት፣ 15 ዓመት በግራኝ መሐመድ በጣሊያን ወረራ ጊዜ ፕሮቴስታንቱ መናፍቃኑ ይህችን ቤተ ክርስቲያን ያልወጉበት ጊዜ የለም። ታዲያ አንዳንድ ጊዜ ከዚህ ሁሉ ቤተ ክርስቲያን ባልመጣስ የምንል ሰዎች አለን። ችግር ሲመጣ አንዳንዶቻችን በተክሊል በቁርባን እናገባለን። ምን ነው ባልቆረብኩ ነው። ችግር ሲመጣ እንዲህ አይነት ነገር አለ። ከመነኮስንም በኋላ የችግር ነፋስ የፈተና ነፋስ ሲመጣ ምን ነው ባልመነኮስኩ ያቺ ጎዶሎ ቀን ብሎ ይረግማል። ጉዞ ጀምሮ ይሄ የእምነት መጉደል ነው። ክርስትና እኮ እስከ መጨረሻው ድረስ መጓዝ ነው። እስከ መጨረሻው የታመነ እርሱ ይድናል። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ነው የተባለው። ስለዚህ መንፈሳዊ ሕይወት ጀምረን እግዚአብሔርን አምነን ስራ ከጀመርን በኋላ ልንጠራጠር ልንፈራ አይገባንም። እንዲህ አይነት ችግር በማቴዎስ 8 ቁጥር 26 ላይ አለ። እስቲ አንድ ጥያቄ ልጠይቃችሁ። እምነት በጎደላቸው ሰዎች እንፍረድባቸው? ብዙ ጊዜ ስለምንናገር ነው። ለምንድን ነው የሚፈራው? ለምንድን ነው የሚጠራጠረው? ለምንድን ነው የምትፈሪው? ለምንድን ነው የምትጠራጠሩ ብለን በሰው እንፈርዳለን። ይገባል። ለመሆኑ እኛ ማንን በሌላው የምንፈርደው? ቅዱስ ጳውሎስ እንዲህ ብሏል። ሮሜ 14 ከቁጥር 1 እስከ 4 በእምነት የደከሙትን ተቀበሏቸው፣ በሐሳባቸውም ላይ አትፍረዱባቸው ይላል። እንግዲህ ይሄ ችግር ሁላችንም ጋር የለም አለ የለም?
አለ። ግን መፍትሄው ምንድነው? ወደ መፍትሄው እንሂድ እስቲ። መፍትሄው ያለው ማጋ ነው። መፍትሄው ያለው እግዚአብሔር ጋር ነው። ከአንድ አይሁዳዊ የምንማረው ትምህርት አለ። በማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ ልጁ ታሞበታል። ጌታችን ልጁን እንዲፈውስለት ይፈልጋል። ግን ደካማ መሆኑን ያውቃል። እምነት የጎደለው ሰው መሆኑን ያውቃል። ቀረብ አለና ጌታ ሆይ አለማመኔን እርዳው አለ። ትልቅ ጸሎት አይደለም? አለማመኔን እርዳው። እንዲህ ብለን ልንጸልይ ያስፈልጋል እንጂ እንደው አሁን ሎተሪ ወደ ግማሽ ሚሊዮን ተጠግቶ አደራህን አለበለዚያ እንጣላለን አንደኛ ዕጣ ካላወጣልኝ ብሎ መለመን አይደለም። ይሄ የሚያልፍ ይሄ ዳረጎት ነው። ይሄም ራስ ሳይሆን ምንድነው? ዳረጎት ነው። ስለዚህ አለማመናችን እርዳው ማለት ያስፈልጋል። ሶስተኛ ውሱን እምነት። ምንድነው ውሱን እምነት? እስከተወሰነ ጊዜ ድረስ በጣም እንጠነክራለን፣ እናምናለን። ከተወሰነ ጊዜ በኋላ ግን ምን እንሆናለን? ተስፋ እንቆርጣለን። እኔ ዋጋ የለኝም፣ የኔ ነገር ዋጋ የለውም ወደሚለው መደምደሚያ እንደርሳለን። ለምሳሌ ያህል እኔ ጸበል ያድነኛል ብለን ወደ ጸበል እንሄዳለን። አንድ ሱባኤ ተጠምቀን ካልተሻለ ትንሽ ነገር ይቀንስብናል። ሁለት ሱባኤ ተጠምቀን ካልተሻለ በቃ ከዛ በፊት ሰውም ሲጠይቀን ደህና ነኝ ምንም አልልም አሁን ይሻለኛል ኪዳነ ምህረትን እኮ ከየት እንዳመጣ ነው እኮ ነው የማይገባኝ። ተቀንቶ ነው ኢየሱስዬ ሲባል ተሰምቶ ተቀንቶ ነው ወይስ ምንድነው? ኪድዬን ብሎ ነገር ሚኪዬ የማይሆን ነገር ነው። ኪዳነ ምህረት ግን ይሁን መቼስ ይሁን ይደረግ። ኪድዬ ታድነኛለች። ከሁለት ሱባኤ በኋላ በቃ ተሻጠቅልሎ ወደ እንዴት አልሆነልኝም። በቃ እስከ ተወሰነ ደረጃ ታምኖ ተስፋ ተቆረጠ ማለት ነው። ስራ እናጣ ይሆናል። ስራን ፈልግና ማስታወቂያ በወጣበት ቦታ ሁሉ በችሎታም ይሁን የሐሰት መረጃ ማቅርበን በዘመድም በአዝማድም እንሞካክርና ስራ ያሰጣል የተባለ ታቦት ፈልገን እየተሳልን እንሄድና ሳይሳካ ሲቀር በቃ ተስፋ እንቆርጣለን። ይሄ ውሱን እምነት ነው። ይሄንን ከአልዓዛር እህቶች መማር እንችላለን። ከማርታና ከማርያም የዮሐንስ ወንጌል ምዕራፍ 11 ላይ ታሪካቸው አለ። ወንድማቸው አልዓዛር ታመመባቸው። ሊታመምባቸው ኢየሱስ ክርስቶስ መምጣቱ አይቀርም። ሁልጊዜ ከቤታችን መጥቶ ይጎበኘናል፣ ያስተምረናል፣ እርሱ ይፈውሰዋል፣ እርሱ ያድነዋል ብለው አመኑ። ነገር ግን ወንድማቸው ሞተ። በቃ ስለ አልዓዛር ያላቸው እምነት በአልዓዛር ሞት ምን ሆኖ ቀረ? ተወስኖ ቀረ። ወሰዱና ቀበሩት። ጌታችን ጊዜው ሲደርስ መጣ። ጊዜ ገቢር ለእግዚአብሔር፣ እግዚአብሔር ስራ የሚሰራበት ጊዜ አለው። መጣ። የአልዓዛርን እህት አነጋገራት እያለቀሰች፣ አንተ እኮ እዚህ ሆነ ቢሆን ኖሮ ወንድማችን አይሞትብንም ነበር፣ አሁንም ይነሳል አላት። አዎ ለትንሣኤ ዘጉባኤ በዕለተ ምጽአት እንደሚነሳ አምናለሁ አለችው። ትንሣኤና ሕይወት እኔ ነኝ አላት። ምን ማለቱ ነው? ኋላም የማስነሳ እኔ ነኝ፣ አሁንም ላስነሳ ስልጣኑ አለኝ። የአልዓዛርን መቃብር አሳየኝ አለ። ሳያውቅ ቀርቶ ነው አይደለም። አላዋቂ ስጋ መልበሱን ሲያጠይቅ ነው። አላዋቂ ስጋ መልበሱን ሲያጠይቅ አሳዩኝ አለ። ወደ መቃብሩ ሲቀርብ ኧረ ተመለስ አለችው። የአልዓዛር ምን ነው? ግን ከተቀበረ እኮ 4 ቀን ሆኖታል። ይሸታል፣ ይገማል፣ ይከረፋል አለችው። ብታምኚስ የእግዚአብሔርን ክብር ታያለሽ አላልኩሽም አላትና መቃብሩን ክፈቱ አለ። አልዓዛር መቃብር ውስጥ ሆኖ አቤት
ከመቃብር ወጣ። እሺ ብሎ ወጣ። እንደተገነዘ ፍቱት ይመላለስ። ተመልከቱ ብታምኚስ አላት። ለምን ተወስና ነበርና እምነቷ እስከ መጨረሻው ብታምኚስ የእግዚአብሔርን ክብር ታያለሽ አላልኩሽም ነበር አላት። ተመልከቱ ይሸታል ስትሉ ተይው ለኔ አላታ። ዛሬ እኮ ለምን እናት አትሞትም? ሰንበላጢሱ ይባላል። ውሸት ነው ይሄ። እጣን ነገር የለም በቤቱ ሽቶ አርከፍክፉበት ይባላል። ተጸይፈን እኮ ነው የእናታችንን ገላ። እርሱ ግን ተይው ለኔ አለ። የማይጸየፈን አምላክ በኃጢአት ሸተን በኃጢአት ገምተን በኃጢአት ከርፍደን አልተጸየፈን አምላክ በቤቱ ስብስብ ዶሮ ጫጭቶቿን ከክንፎቿ በታች እንደምትሰበስብ ስብስብ አድርጎ የያዘን አምላክ ምን ይከፈለዋል? እርሱ እስከ መጨረሻው ድረስ ያልታመነ። ለምሳሌ ወደ ብሉይ ኪዳን ታሪክ ብንመለስ ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ ሱናማዊቷን ሴት እናገኛለን። ሱናማዊቷ ሴት በእግዚአብሔር ቸርነት በነቢዩ በኤልሳ አማላጅነት እንደው መከና ቀረች በቅሎ ሆነች ከተባለች በኋላ ወንድ ልጅ አገኘች። ያን ልጅ ስትወጣ ማቀፍ ስትገባ ማቀፍ ብርቅዬ ልጅ ሆነባት። አንድ ቀን ትንሽ አደግ ሲል አባቴ ጋር ካልሄድኩኝ እርሻ ቦታ አለ ሂድ አለችው። ደስ ሳይላት ነው የለቀቀችው። እናቶች ልጆቻቸው በሰላም ወጥተው የሚመለሱ አይመስላቸውም። እናት እንደው መኪና ገይቶት ይሆን እንደው የሚበላው ትን ብሎት እንደው ግጥም ብሎ ይሆን ልጄ እንደው ታስሮ ይሆን እንደው ማጅራት መቼ መጥቶት ይሆን ምን ሆኖ ነው የምትለው። ሚስት ግን ይሄን ተመችቶት ነው ለሌላ ውሽማ ይዞ ነው የሚያኝሽበት። ይሄን ውሽማ ዶሮ ጥያበላችሁ ይሆናል ምን የምትለው። ታዲያ ሰውየው ጎበዝ ስለሆነ ጠዋት ሲነሳ ፈጣሪ እንደ እናቴ ሳይሆን እንደ ሚስቴ አውለኝ ብሎ ጸለየ ይባላል። እናት ክፉና የምትመኘው ማለት የምታስበው መመኘት ሳይሆን የምታስበው፣ ሚስት ግን ደግ ነገር ነው የምታስብለት። ለዚህ ነው እና እናት በእናትነቷ እንደው ቅር እያላት ሰደደችው። ፀሐይ ሲመታው ጊዜ ራሴን ብሎ ዝልፍልፍ። አባት ምን አለ? ወደ እናቱ ሰዱት። አሽከሮችን ወደ እናቱ ሰዱት። እኛንም ወደ እናታችን ይሰዱን። እናታችን ማናት? እመቤታችን ቅድስት ድንግል ማርያም። የኃጢአት ፀሐይ ራሳችንን መጥቶ እንደው ሲያልፈሰፍሰን ወደ እናታችን ይሰዱን። ወደ እመቤታችን ወደ ቅድስት ድንግል ማርያም ወሰዱት። እናቱ እቅፍ ላይ እንዳለ ሞተ። እቺ ሴትዮ እሪው ላይ ሆነ። እኛ እኮ ሰው ሲሞትብን ከትልቁ ድር ስንት ብር ነው የሚሰጠኝ? ይሄንን ነው የምናስበው። የለም የእምነት ነገር። እሷ ግን ለነብዩ ለኤልሳ ቤት ሰርታላት ነበር። እንዴት እኛ ኃጢአተኞቹ ቤት ያርፋል ብላ ለብቻ ቤት ለቅዱሱ ሰው ብላ፣ ይህ ቅዱስ የእግዚአብሔር ሰው ነው ብላ እኮ ነው የሚተኛበት አልጋ መብራት የሚያበራበት መቅረዝ አሰናድታለን ነበርና አስከሬኑን ተሸክማ ወስዳ ተመልከቱ። ውሱን አይደለም እምነቷ። ውሱን ቢሆን ኖሮ የንፍሮህን ለመቀቀል ነው የምትቸኩለው። አልቸኮለችም። እስከ መጨረሻ አመነችና የኤልሳ አልጋ ላይ አስተኛችው። ከዛ ለባሏ ሁለት አሽከሮችና ሄያ ላክልኝ ወደ እግዚአብሔር ሰው ሄዳለሁ ብላ ላከችበት። ባል ደግሞ ዛሬ ሰንበት አይደለም ወይም መባቻ አይደለም ምን ልታደርግ ነው የምትሄደው? አያችሁ፣ ለባሏ ደበቀች ምስጢሯን፣ ችግሯን፣ እንደው ብሶቷን ለባሏ እንኳን ደበቀችው። ለማለት ነግር ለእግዚአብሔር ሰው ነው። እኛም እንዴት ነው እስቲ ለመቤታችን ድብቅ አድርገን ችግራችንን ለማን እንንገር? ለመቤታችን። ሰው ከንፈር ከመምጠጥ አለ። ለሚስታችን ብንነግራት እንደ አይነት ችግር አለበት እንዴ? በጊዜ ወደ ወላጆቼ
የባሰ ሳይመጣ ነው ጥላት ሄዳለች። ችግር ነው። ሚስትም ለባሏ ብትነግረው አሁን መሀን ነኝ ብላ ብትነግረው ነው እንዴ? እንደዚያ ነው እንዴ? አዎ በላዋ ላይ ነው የሚያመጣው። ሻንጣዋን ይዛ ስትወጣ እንኳን አይጠብቅም። እሷን በበር ያስወጣል፣ ያቺን በጓሮ ያስገባል። ችግር ነው። ግድ የለም አለ እኮ እዚህ ውስጥ እንደ እሳተ ገሞራ የተዳፈነ ነገር የለም እንዴ በውስጣችሁ? የለም እንደ ድብቅ አድርገን ያንን እንደ ችግሯን እንደ አንጀቷን ያቃጠላትን ልቧን ያቆሰላትን ቁስል ተሸክማ ወደ ቀርሜሎስ ተራራ ገሰገሰቻ። ተራራውን ቧጣ ወጣች። ከእግዚአብሔር ሰው እግር ስር ወደቀች። እግሩ ላይ ጥምጥም አለች። ከዛ እንደው መጀመሪያ ተማሪውን ልኮ ነበር ኤልሳ። ይቺ ሴት እንደው ያለ ጊዜዋ ለምን መጣች? ሂድ ምን ሆነሻል በላት ብሎ ላከው። ከእግረ ደብር ወርዶ ቢጠይቃት ምንም አልሆንኩም አለችው። የእግዚአብሔር ሰው ባልሽ ደህና አይደለም ብሎሻል? ደህና ነው። ልጅሽ ደህና አይደለም ወይ ብሎሻል? ደህና ነው። ለሱ ነው የምነግረው፣ ለሱ ነው የምነግረው። እኛ ለእመቤታችን ነው የምንነግራት። ብዙ ችግር አለ። ለእመቤታችን ነው የምንነግራት፣ እንንገራት። አዎ የምስጢር መዝገብ ናት እሷ። ምስጢራችንን ትደብቅልናለች። አዎ አታወራብንም እሷ እና ለሷ እንንገራት። ሄደች፣ እግሩ ላይ ወደቀች። ልቀቂ እንጂ እግዚአብሔርን ሰው ለምን ትነኪያለሽ አላት። ተዋት አላት። ተዋት ነብዩ፣ ተዋት። ነፍሷ እጅግ ተጨንቃለች። የሆነችውን ነገር ሁሉ እግዚአብሔር አልገለጠልኝም። አንቺ ሴት ምን ሆነሻል? ባልሽ ደህና አይደለም፣ ልጅሽ ደህና አይደለም። አትዋሸኝ አላልኩም? ምነው ማህፀኔ እንደተዘጋ በቀረ የማያድግ ልጅ አትስጠኝ አላልኩም? ልጅ የሞተብኝ እኮ አለችው። አይ እምነት እንዲህ ነው። እምነት አመድ ላይ ነው የሚያስተኛው። እኛ እኮ አበባ ምንጣፍ ላይ ቆመን ነው የምንጸልየው። አልጋ ላይ ተኝተን እኮ ውዳሴ ማርያም እንደግም ሰዎች አለን። እምነት እንዲህ ነው። አዎ ቦታ ያስመርጥን ማለት ነው። ብዙ ጊዜ ቅዱሳን አመድ ነስንሰው አመድ ላይ የሚተኙት ማቅለሰው የሚያለቅሱት። ከዛ ተማሪውን ምን አለው? በትሬን ይዘህ ሂድ፣ በመንገድ አትቆም፣ ሰው ቢያናግርህ መልስ አትስጥ። በዚህ በበትሬ አስከሬኑን አስነካው። ለምን? የቅዱሳን ቅድስናቸው የነፍሳቸው ቅድስና ለስጋቸው የተረፈ፣ የስጋቸው ቅድስና ደግሞ ለጥምጥማቸው፣ ለመጎናጸፊያቸው፣ ለቀሚሳቸው፣ ለምርኩዛቸው የተረፈ ነው። በቅዱሳን በትር እንጨት እኮ ነው። ሰውኛው ምንድን ነው? ሰውኛው እንጨት ነው፣ ግን ታምራት ይደረግበት ነበር። በምን? በእምነት። ዛሬ ችግር አለብን እኮ መስቀል ስንሳለን እስከ መቼ ነው እንጨት የምንስማው የሚሉ እኮ አሉ እኮ ብዙ አይጦች አሉ ዛሬ በቤታችን። እስከ መቼ ነው እንጨት የምንስመው? አዎ ስሉ ወረቀት ነው፣ ቢቀዱት ይቀደዳል። ጨርቅ ነው፣ ቢተረትሩት ይተረተራል። እንዲህ አይነት ጥርጥር አለ እኮ። እስከ ተወሰነ ደረጃ አምነው እምነታቸውን ያነሱ፣ እምነታቸው ተወስኖ የቀረባቸው ሰዎች ብዙዎች አሉ። አሁን ያ ተማሪ ሮጠ፣ ያቺ ሴት ግን ቆመች። ምን አትሄጂም አላት። አንተን ትቼ አልሄድም፣ አንተን ትቼ ወደ ቤቴ አልገባም፣ ወደ ቤቴ ይዤ እሄዳለሁ። እባካችሁ ብቻችሁን ወደ ቤታችሁ አትግቡ፣ እመቤታችሁን ይዛችሁ ግቡ፣ ቅዱሳንን ይዛችሁ ግቡ። እመቤቴ ሆይ አለቅሽም እንበላት። ተክለ ሃይማኖት አለቅህም ውጥኝ ያዘር አለቅህም አለችው። እሺ ብሏት ፍቅር ያሸንፋቸዋል። ቅዱሳን እንደ ፈጣሪያቸውን መስለው የተገኙ ናቸውና ሄደ። ከቤቷ ገብቶ አስከሬኑን አስነስቶ እንቺ አላት። ተመልከቱ፣ ይሄ እስከ መጨረሻው ድረስ ማመን ነው። ስለዚህ ካመን ላይቀር እስከ መጨረሻው ድረስ እንመን። ሶስቱን የተነጋገርነው ወደ 8 ነው የሚጠጉት። እግዚአብሔር እድሜ ከሰጠን ሌላ ጊዜ እንማራለን። ዛሬ በቃናል። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ቃለ ሕይወት ያሰማልን።